ከኡራኤል ቦሌ ቪአይፒ መንገድ እንዲህ ይሆናል ብሎ ማን አሰበ? አዲስ አበባ መልኳን ሆናለች። ከንቲባ አዳነች አቤቤ የከተማዋን አዲስ ድምቀት በይፋ አብስረዋል። ያ የሸረሪት ድር የመሰለ ገመድና ደረጃውን ያልጠበቀ መንገድ ታሪክ ሆኗል። በምትኩ ዘመናዊ ፕላዛዎች 5.3 ኪሎ ሜትር አስፋልት እንዲሁም 10 ኪሎ ሜትር የእግረኛና የሳይክል መንገዶች ተተክተዋል። ቦሌ አሁን አውሮፓን ትመስላለች። ምን የሌለ ነገር አለ? በአንድ ጊዜ ከ2000 በላይ መኪኖችን መያዝ የሚችል የመኪና ማቆሚያ ስፍራ፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያዎች፣ 5 ውብ ፋውንቴኖችና የስፖርት ማዘውተሪያዎች፣ ከ200 በላይ ህንፃዎችም ራሳቸውን አድሰው ለከተማዋ ግርማ ሞገስ ሆነዋል። የሚገርመው ይሄ ሁሉ ድንቅ ስራ በምን ያህል ጊዜ የተሰራ ይመስላችኋል? 3 ወር ባልሞላ ጊዜ ውስጥ በ24/7 የስራ ባህል ቀንና ሌሊት ተሰርቶ የተገኘ የሀገር ኩራት ነው። አዲሱን ቦሌ ጎብኝታችሁታል? በለውጡስ ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አጋሩ። ለአዲስ አበባ አዳዲስ ለውጦች ደግሞ የ.3 ማህበራዊ ሚዲያ አማራጮቻችንን ፎሎ ማድረግ እንዳትረሱ።